ሚኒስትር አብይ ማስራብም ፖለቲካ ነው። በተራቡ ሰዎች ፊት ጻዳ ልብስ ለብሶ ጎምለል ብሎ መጓዝም አበላሁ ማለትም ፖለቲካ ነው። አመቱን ሙሉ የተራቡ ሰዎችን አንድ ቀን ማብላትም ፖለቲካ ነው። ከ40 ዓመታት በኋላ ለመጀመሪያ ጊዜ ህዝብን አስርበው የፈጁት ጠቅላይ ሚኒስትር ቤተ መንግስት ውስጥ አንድ ከረጢት ዱቄትና 10 እንቁላል መስጠታቸው እንደ አገራዊ አጀንዳ እንዲነገርላቸው ይፈልጋሉ። አንዲት ሳንቲም ከኪሳቸው እንደማያወጡ ቢታወቅም ጠቅላይ ሚኒስትር ባይሆኑ እሳቸውና ልጆቻቸውም እንዲሁ እንደሚሆኑ ቢታወቅም የተራቡ ሰዎችን ከእሳቸው ምጽዋት የሚጠብቁ ምንዱባንን ሲያገኙ ደስ ይላቸዋል። ከቤተ መንግስት ዙሪያ ድሃ ማየት የለብኝም ብለው ድሃን ነቅለው ያባረሩ ጠቅላይ ሚኒስትር በቤተ መንግስት የጠሯቸውን ሰዎች ማዕድ አጋሩ ተብሎ እንዲነገርና እንዲስተጋባ ፍላጎታቸው ነው። እነዚህን እናቶች ማዕድ አጋራን ተብሎ እነዚህን ህፃናት ለአንድ ቀን አበላን ተብሎ ድቤ ይመታል። ለጋሱ ጠቅላይ ሚኒስትርና ሩህሩሃት ሚስታቸው በጋራ እጅ አጠር ሰዎችን አበሉ ተብሎ ፖለቲካ ይሰራል። እንከተለዋለን የሚሉት የመጽሐፍ ቅዱስ ቃል አንተ ግን ምጽዋት ስታደርግ ቀኝህ የሚያደርገውን ግራህ አይወቅ ቢልም እነሱ ግን መጽውተናል ብለው መናገር ብቻውን አይበቃቸውም። ተመጽውተናል ብላችሁ ተናገሩ ይሉና መጸወት ናቸው የሚሏቸውን ህፃናት ሳይቀር በሚዲያ እንዲናገሩ ያስገድዷቸዋል። በዓል አሪፍ ነው። እኔ በጣም ደስተኛ እና እናትና እናቴ ራሱ ተቸግራ ከሰው እየለመነች ነበርና እኔ አብይ አህመድን በጣም ነው የማመሰግነው። ለሱ እንዳደረገልን ለጠቅላይ ሚኒስትር ለብዙ ማድረግም አለብን። እነዚህን ህፃናት ለፖለቲካ ንግድ ያዋሉት ጠቅላይ ሚኒስትሩ ህዝብን በዘላቂነት ከድህነት ስለሚያወጣ ፖሊሲ ቢጠየቁ እጃቸው ላይ ምንም አልነበራቸውም፣ ምንም የላቸውም። የብልጽግና ሰዎች ለህፃናት ሞራልና ስነ ልቦና የሚጨነቅ አንዳች ርህራሄም የላቸውም። አንድን የዕለት ጉርስ ያለበትን ችግረኛ ህፃን ይቅርና ማንንም ቢሆን በሚዲያ አቅርቦ በላሁ ጠጣሁ እንዲል ማስደረግ የሰው ልጅን ክብር የሚጋፋ ነው ብሎ ከብልጽግና ገዢዎች ጋር መነጋገር ጉንጭ ማልፋት ነው። አሁን ዓለም አቀፍ የረድኤት ድርጅቶች እንኳን የተረጂዎች ፊት በቪዲዮ እንዳይታይ በፎቶግራፍም እንዳይታይ ሲጠነቀቁ በሚስተዋልበት ዘመን አብይ አህመድና ዝናሽ ታያቸው ወጥ የሚጨልፉላቸውን ምንዱባን ከፊት አቁመው ያሳያሉ። እኛ ፋሲካ እንቁላል ሰጥተን ያበላናቸው ናቸው ብለው በመንግስት ቴሌቪዥን እንዲቀርቡ የትምህርት ቤት ጓደኞቻቸውም ጭምር እንዲሁ ባለ መንገድ እንደሚኖሩ እንዲያዩዋቸው ይፈልጋሉ። ቂጣ በጎመን መብላት ብርቃቸው ሆኖ እንዳደጉ የሚናገሩት አብይ አህመድ ዛሬ ጠቅላይ ሚኒስትር ባይሆኑ ኖሮ የእሳቸውም ልጆች እንዲሁ እንደነበሩ የተናገሩትም እራሳቸው ናቸው። ልጆቼና ሚስቴ በሴክሽን 8 ውስጥ ለ7 ዓመት በአሜሪካ ኖረዋል ያሉት ጠቅላይ ሚኒስትሩ በአሜሪካ መንግስት ማዕድ እየተጋሩ ቤትም እየተሰጣቸው ልጆቻቸው ማደጋቸውን በአደባባይ የተናገሩት እራሳቸው ናቸው። ባለቤቴ 7 ዓመት ሴክሽን 8 ውስጥ ኖር ነበር። ለነሱ አፓርትመንት መከራየት አልችልም። ሴክሽን 8 በአሜሪካ የቤት ኪራይ ድጋፍ የሚሰጥበት የመንግስት ፕሮግራም ሲሆን በይፋ ስሙ ሃውሲንግ ቾይስ ቮቸር ፕሮግራም ይባላል። በዚህ ቤት ውስጥ እንዲኖሩ የተፈቀደላቸው ሰዎች ከመንግስት ምግብ የማግኘትና ስናፕ ከተባለው ፕሮግራም ተጠቃሚ የመሆናቸው እድል ሰፊ ነው። ጠቅላይ ሚኒስትሩ እንዳመኑት 7 ዓመት በሴክሽን 8 ውስጥ የኖሩት ልጆቻቸውና ባለቤታቸው የአሜሪካ መንግስት ማዕድ ተጋሪ ነበሩ ማለት ነው። ይሁን እንጂ 7 ዓመት ሙሉ ያስቀመጧቸው የአሜሪካ ፕሬዝዳንቶች ይህንን ፖለቲካ አውለውት አበላናቸው አጠጣናቸው እያሉ ፎቶ ሲነሱ አልታዩም። 364 ቀናት አስርበው አንድ ቀን ያበሉት እሳቸው ግን ህፃናትን አበላሁ አጠጣሁ ብለው እልልታ ይደረግልኝ ይላሉ። ልክ በነገስታቱ ዘመን ግብር አበሉ ሲባል ሰምተዋልና እሳቸውም ማዕድ አጋሩ እንዲባልላቸው በጩኸት ይናገራሉ። የእሳቸውን ልጆች 7 ዓመት ሙሉ በየቀኑ ማዕድ አጋራቻቸው አሜሪካ ድህነታቸውን ለፖለቲካ ንግድ አላዋለችውም። ዓመቱን ሙሉ አስርበው አንድ ቀን አንድ ከረጢት ዱቄት የሚሰጧቸው እሳቸው ግን የፖለቲካ ሸቀጥ አድርገውት ሲከሰቱ አያመነቱም። የእርሶ ልጆች እንዲህ ቢደረጉ ይወዳሉ ወይ? ከቶ እርሶ ጠቅላይ ሚኒስትር ሆነው በቢሊዮን ዶላሮች የሚንፈላሰሱ ማንም እኔን መጠየቅ አይችልም እያሉ የሚናገሩ ባይሆኑ ኖሮ ልጆቹ በአሜሪካ መንግስት ልግስና የሚኖሩ ድሃዎች ከመሆን ይተርፉ ነበርን? ስለምን በድሃ ህፃናት ሞራልና ተስፋ እንዲህ ይጫወታሉ ብሎ መጠየቅ
ትርጉም የሚኖረው ለሰው ፍጡር ለሚጨነቁ ሰዎች ብቻ ነው። ድሃን አብዝተው የሚጠሉት ጠቅላይ ሚኒስትሩ አሁን በቤተ መንግስታቸው ዙሪያ አንድም ሰው መኖር እንዳይችል አድርገዋል። መንግስታትን አምነው ከቤተ መንግስታት ዙሪያ የመከተም ባህል የነበራቸው ኢትዮጵያውያን ጠቅልለው እንዲባረሩ ያደረጉት አብይ ራሳቸው ናቸው ይህንንም የተናገሩት። ምክንያቱም ሲያስረዱም ቤተ መንግስት ዙሪያ ያለውን ድሃ በጠቅላላ የጌታቸው አሰፋ ሰላይ አድርገው መቁጠራቸው መሆኑን በፓርላማ ኮስተር ብለው ገልጸውታል። እናንተ ጠቅላይ ሚኒስትር ሆነ በህገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የምችልበት መንገድ ካለ ግቢውን ለማየት ፈልጌ አካባቢዬን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ። ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው። በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው። ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም ማይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። ሮጬ ለማምለጥ እንቅፋቶቼ ናቸው ብለው ያስቧቸውን በቤተ መንግስት ዙሪያ ያሉ ህፃናትና ትላልቅ ሰዎች ነቃቅለው ያባረሩት ጠቅላይ ሚኒስትሩ በ4 ኪሎ አካባቢ የሚገኙ አብያተ ክርስቲያናት እነ ግቢ ገብርኤል፣ እነ ስላሴ፣ እነ በዓለ ወልድ ምእመን አጥተው ያላስቀዳሽ እንዲቀሩ አድርገዋል። እንዲህ ያሉት ድሃ ጠልና ድሃን የደህንነታቸው ስጋት ሮጦም ለማምለጥ እንቅፋት እንደሆነ አድርገው የሚመለከቱት ጠቅላይ ሚኒስትር ዛሬ ቤተ መንግስት ጠርተው ማዕድ አጋሩ እንዲባልላቸው የካሜራ ባለሙያ ቀጥረው ይቀርጻሉ። እግርን ሰብሮ ዊልቸር እንደሚለግስ እንደ ማንኛውም ጨካኝ በላስቲክ ቤት ውስጥ የምትኖር ድሃ ነህ ብለው ከመኖሪያ ቤታቸው ከቤተ መንግስቱ ዙሪያ ያባረሯቸውን ሰዎች ዛሬ ማዕድ አጋራኋችሁ ይሏቸዋል። ከዚያም ስላበልኋችሁ ፊታችሁ በራ እያሉ ይሳለቁባቸዋል። በብዙ ድል በብዙ መከናወን ነው እንደ ሀገር እየጨረስ ነው። እናንተም ብትሆኑ 2-3 ጊዜ ተገናኝተን ጓዳችሁን ለማበስ እድል ተገኝቷል። እናንተም ፊታችሁ ያስታውቃል። በራ ብሏል። እንዳምነው አይደለም። አንድ ሰው በዓመት 3 ቤተ መንግስት ተጠርቶ በልቶ ሲሄድ ፊቱ ይበራል የሚሉት ጠቅላይ ሚኒስትሩ እንዲህ ያለ ንግግር የሚናገሩት ካሜራ፣ ጋዜጠኛና ምስል ቀራጭ ጠርተው ይህንን ማድረግ ፖለቲካዊ ጠቀሜታ አለው ብለው በማመናቸው ነው። የጫኑበትን መከራ የሚያጭደው የአገሪቱ ሕዝብ በየገጠሩ በሚረግፍበትና በሚማቅቅበት በዚህ ወቅት ከተሜው ደግሞ ለልጆቹ ዶሮ መግዣ አጥቶ የሚገባበት የቸገረው፣ የቤተሰብ አባሉ ታስሮበት የጨነቀው፣ በክልል የሚኖሩ ቤተሰቦችን ሁኔታ ማወቅ ባለመቻሉ መፈጠሩን የጠላ ሆኖ ቀጥሏል። በዚህ ሁሉ ስቃይ፣ ብሶት፣ ሐዘንና መከራ ውስጥ ያለውን ህዝብ የሚመሩት ሰዎች 1 ከረጢት ዱቄትና 1 ሊትር ዘይት ይዘው በ13 ቴሌቪዥን ካሜራዎች እየተቀረጹ የተቸገሩ ሰዎችን ማዕድ አጋሩ እየተባለ ዜና ይሰራላቸዋል። ንጉሱ ግብር አበሉ እንዲባልላቸው 30 ሚሊዮን ህዝብ ያስራቡ ሰዎች 30 ሰዎችን የአዲስ ዓመት ዕለት ወይም የፋሲካ ዕለት አበሉ ተብሎ በ30 ቴሌቪዥን ሬዲዮ ይዘገብላቸዋል። 86 ሚሊዮን ኢትዮጵያውያንን ያደህዩ ሰዎች የፋሲካ ዕለት ምሳ በላ ናቸው ያሏቸውን 86 ሰዎች ከትንሣኤው ማግስት ምን እንደሚበሉ ሊጨነቁላቸው አይችሉም። እነሱ ጻዕዳ ልብስ ለብሰው ለተጎሳቆሉ እናቶች ወጥ ሲጨልፉ የሚታዩበትን መስተንግዶ እነሱ ማዕድ ማጋራት የሚል የፌዝ ስም አውጥተውለታል። በዓመት 3 ጊዜ አብልቻችሁ ፊታችሁ ወዛ ብለውም በድሃ ፊት ይሳለቃሉ። ማስራብ የጦር መሳሪያ ሲሆን ማዕድ ማጋራት ደግሞ የፕሮፓጋንዳ መሳሪያ መሆኑ ነው። ይህ የብልጽግና አገዛዝ ወደ ስልጣን ከመጣ ጀምሮ እያደረገው ያለ የቀጠለም ተግባሩ ነው። ከአዲስ አበባ ባለሱቆችና ነጋዴዎች በግዴታ ገንዘብ ያሰባስቡና
ፓስታና ዘይት፣ እንቁላልና ዱቄት ይገዛሉ። ያንን ይዘው ጥቂት እጅግ በጣም ጥቂት ሰዎችን ቤተ መንግስት ይጠራሉ። ከዚያም በተጎሳቆሉ እናቶችና ህፃናት ፊት ከሚስታቸው ጋር ቆመው ወጥ እየጨለፉ ሲያበሏቸው፣ ከሚኒስትሮቻቸው ጋር ቆመው ምጽዋት ሲያድሏቸው በቴሌቪዥን ካሜራ ይቀረጻሉ። በዓመት አንድ ጊዜ እንቁላልና ዱቄት ሰጠናቸው የሚሏቸውን ሰዎች ደግሞ አብይ የቤት የማድመቂያ ረጂዬ ነው በል ብለው በቴሌቪዥን ያቀርቧቸዋል። በዓልን ማቀው በዶክተር አብይ ነው። የበለጠ ቤቴን የሚያሳምረውና ቤቴን የሚያደምቀው እሱ ነው። ዛሬ አብዛኛው የኦርቶዶክስ ክርስትና ሃይማኖት ተከታይ በሚኖርባቸው አካባቢዎችም ሆነ ሃይማኖቱ የማይመለከታቸው ዜጎች በሚኖርባቸው መንደሮች ቅልጥ ያለ ጦርነት እየተካሄደ በሚታረዱ እንስሳት ፋንታ የሚገደሉ ወጣቶች፣ በቅዳሴ ፋንታ የጥይት ሩምታ፣ በህፃናት ጨዋታና ልልታ ምትክ የእናቶች ዋይታ የሚታይበትና የሚሰማበት ሆኗል።